በፍቅራት ያስኳት በውሩ አረመኔ የዋዛ ኩሩሩ አይደለሁም እኔ አፈሉ ሴቶች ጉድ አፈሉ ሴቶች ጉድ አፈሉ። ላለፉት ዓመታት ከሳች ወፈረች፣ ጠቆረች፣ ቀላች፣ አጠረች፣ ረዘመች ሳልል በጠበሳ ጥበብ ንጉስነት የተጣለብኝን ኃላፊነት ፍትሃዊ በሆነ መልኩ ሳገለግል ስለነበር ወንዶችን ከቆንጆ ሴት ጋር ያላቸውን ስኬት አፈር እያበላው ያለውን በተቃራኒም ወደ ሴት የሚያስፈነጥራቸውን አንድ ሁለት ነገር አውቃለሁ ብል ማጋነን አይሆንብኝም። በሳምንት በዛ ያሉ ዴቶችን የሚያደርግ እብድ አጫዋች መሆን ከፈለክና ከቆንጆች መሃል አማርጠ መብላት ብትመኝ ትልቁ እንቅፋትህ አዲስ የጠበሳ ቴክኒክ ወይም ዘዴ መማር ሳይሆን ትልቁ እንቅፋትህ አንተ ራስህ ነህ። የጠበሳ ክህሎት ወይም ጭውቴው ሻንጣ ሙሉ ትሪክስ ኤንድ ቴክኒክስ መማር አይደለም። በራስ ላይ ያሉትን ጥርጣሬዎች፣ ፍራቻ እንዲሁም ያሉትን መጥፎ ልማዶች ማስወገድ መቻል ማለት ነው። አዳዲስ የጠበሳ ዘዴዎችን በየቀኑ መማር አይጠበቅብህም። ማድረግ ያለብህ ሴት ልጅ በምታወራ ሰዓት የምታደርገውን ብሽቅ ነገሮች ማቆም ብቻ ነው። ቀጠሮ ለመጠየቅ መቆየት፣ ዓላማ የሌላቸው አጫጭር ወሬዎችን ማውራት፣ ቋቅ እስኪላት ቴክስት ማድረግ፣ ያላመልህ መልካም ሰው ለመምሰል መጣር፣ በተጨማሪም ግንኙነቱ አንድ እርምጃ ወደፊት ለማራመድ እንደ መሽቆጥቆጥ የመሳሰሉትን ነገሮች ማድረግ ማቆም ማለት ነው። ወይም ደግሞ እንደተለመደው ቀድሞ ነገር ሴቶችን ቀርቦ ለማናገር መፍራት ነው። ይህንን ፍራቻ በቀላሉ ከአይምሮ ፍቀ ማውጣት ገና ከጅምሩ አሪፍ ውጤት ለማየት በቂ ነው። 99% የጠበሳ ምክሮች ሰውየው ላይ አላስፈላጊ ሸክም መጫን ላይ ያተኩራሉ። በዚህም የተነሳ ጭራሽ በፊት ከነበረው የባስ ተደናብረው ቁጭ ይላል። እንደዚህ አይነት ነገሮችን እያስተማርኩና እየኖርኩ ባካበትኳቸው የብዙ ዓመታት ልምዶች ውስጥ የተማርኩት ነገር ቢኖር የተለያዩ አዛ ትሪኮችን ወይም ዘዴዎችን በመጨመር ሳይሆን የራስን ወይም የግል እንቅፋትን ጠርጎ ማውጣት ላይ ነው ቁልፉ። ያው አሁን ሁሉም ተነስቶ ራስን ውደድ፣ ለራስ ክብር ይኑር ምናምን ይላል አውቃለሁ። ግን በአሪፍ ቁመና ላይ ያለ ሴክሲ ባዳስ ኮርማ ብትሆን ደግሞ ተድበልብሎ ቲክታክ እየገለጠ ቤቱ ፈስፈስና ሰንቺፕስ እያለ ከተዘረፈጠው ሰው የበለጠ ራስን ለመውደድ ቀላል ይሆናል። በዛ ላይ ራስን የመውደድ ጽንሰ ሐሳቡ ራሱ ቀሽም ነገር ነው። ምክንያቱም የሆነ መጥፎ ቀን ያሳለፍክ ቀን ወይም የደበረ ጊዜ ራስን ውደድ በሚለው መርህ ልክ መኖር ባለመቻል የበለጠ ራስን ትወቅሳለህ። ሌላ ቀን ራስ ለገንዘብ ሲል የሰራው ቪዲዮ አድማቂ መሆን ብቻ ነው ጣፋንታ። አስበው እስቲ በትክክል ያልተሰራ የማይጣፍጥ ምግብ ውስጥ ጨው ስትጨምርበት ብትል ያው ግፋቢል ጨው የበዛበት የማይጣፍጥ ምግብ ቢሆን ነው። የምሬን ነው ምልህ። ዓላማ ሴቶችን ማግኘት ላይ የተሻለ መሆን ከሆነና ራስን ውደድ የሚል ምክር ብትከተል እና ዜሮ የኮሙኒኬሽን ልምድ ከመጥፎ የሰውነት ጠረን ጋር ያለው 150 ኪሎ ክምር ስጋ ከሆንክ አዎ ራስን ልትወድ ትችላለህ። ግን መቼም ቢሆን ከጅምሩ ዓላማ የነበረውን የሴት መውደድ ልታገኝ አትችልም። ሁሉም ሰው ጭንቅላቱ ውስጥ ቴክኒክ፣ ትሪክ እና ታክቲክ ሊጠቀጥቅብህ እየታገለ ነው። እውነታው ግን ኔጋቲቭ አስተሳሰቦችን ከህይወትህ ከማንነትህና ከወንዳውንድነት ውስጥ ማስወገድ ላይ ነው የሚያርፈው። አብዛኞቹ ወንዶች በራስ ከመተማመን እጥረት፣ ራስን በመጠራጠር፣ በመፍራት፣ በመጥፎ ቃላት አጠቃቀም፣ በመጥፎ የሰውነት አቋም እንዲሁም ስለ ወንድና ሴት ባላቸው ቀሽም አመለካከት ምክንያት ራሳቸውን በራሳቸው ጠልፈው ሲጥሉ ይስተዋላሉ። ዓላማው እነዚህን እንቅፋቶች አስወግደ ጨርቅ በሚባል መንገድ ላይ ተረማምደ ከቆንጆ ሴቶች ጋር ያለህን ዝምድና ማጠንከር ነው። ስለዚህ ውዱ ደቀ መዝሙሬ መጥፎውን ስታስወጣ የሚቀረው ክፍት ቦታ ለጥሩ ብቻ ነው ያልኩህን አስታውስ። ምንም እንኳን እቺ ቪዲዮ አጠር ብትልም ኮድ የተናገረው እንዲወጣልኝ የሚፈልገው ነገር ነበር። ምክንያቱም በፍጥነት ጨዋታን ለማሳደግና በራስ ጠንካራውን እንድትቆም የተሻለ ፍሬምወርክ ይሰጣል ብዬ ስለማስብ ነው። እንደገና ደግሞ የጅንጀና መንገድን የበለጠ ምቹና አጭር ለማድረግ ማይኮስ ብራዘርሁድን ቴሌግራም ላይ ጆይን እንድታደርግ ጋብዛለሁ። እንዲህ ነው እንዲያ ነው ብዬ አልጨቀጭቅም። በቴሌግራም ካዛኖቫ ሶል ላይ አግኘኝና የቤተሰቡ አባል ሁን። ላይክ እና ሰብስክራይብ ሳታደርግ ወጥተህ ደግሞ በጓደኞችህ ፋራ እንዳትባል። በቃ ቻው።